ፒፕል ፕሊዘር ከሆናችሁና በዚህ ችግር በጣም እየተቸገራችሁ ከሆነ ከራሳችሁ ደስታና ምቾት ይበልጥ የሰዎችን ደስታና ምቾት ከሆነ የምታስቀድሙት ይህንን የስነ ልቦናዊ ምክር መስማት አለባችሁ። ጤና ይስጥልኝ። በባለም ሜንቶር ነኝ። የሳይኮሎጂ የፍልስፍና ጥናት ያለኝ ሲሆን አሁን ላይ በግል ዌብሳይቴ የሜንቶርሺፕ ፕሮግራም እየሰጠው እገኛለሁ። ሶ ፒፕል ፕሊዚንግ ወይም ደግሞ ለሰዎች ደስታና ምቾት አብዝቶ መጨነቅ በጣም ጥልቅ የሆነ የስነ ልቦናዊ ችግር ነው። ይህ ችግር ወይም ይህ ልማድ የሚመነጨው በሰዎች ዘንድ ተቀባይነትና ፍላጎትን አብዝቶ ከመፈለግ የተነሳ ነው። ይህ ደግሞ በልጅነታችን ወይም በአስተዳደጋችን በቂውን ያክል ተፈላጊነትና ተቀባይነት ባለማግኘታችን በአዋቂነት እድሜያችን የሚስተዋል ችግር ነው። ከወላጆቻችንና ከቤተሰቦቻችን ተገቢውን ያክል ፍቅርና ትኩረት ካላገኘን በአዋቂነት እድሜያችን ከማናውቃቸው ሰዎች፣ ከስትሬንጀሮች፣ ከጓደኞች እንዲሁም ደግሞ ከፍቅር አጋሮቻችን ይህንን ተፈላጊነት ፍቅርና ትኩረት ለማግኘት የማይደረሱ ደረጃዎችን ያክል ልንደርስ እንችላለን። ሶ ኦል ኢን ኦል ፒፕል ፕሊዚንግ በጣም ጥልቅ ከሆነ ኢንሴኪዩሪቲ የሚመነጭ ልማድ ነው። ይህንን ልማዳችሁ ለማቆም መጀመሪያ ላይ በጣም ኢንሴኪዩር እንደሆናችሁ ለራሳችሁ ልታምኑ ይገባል። በሰዎች ዘንድ ከምታገኙት ተፈላጊነት፣ ተወዳጅነትና ተቀባይነት መኖር እንደማትችሉ መጀመሪያ ለራሳችሁ ልታምኑ ይገባል። ከዛ በኋላ ሕክምናውን ለራሳችሁ ማድረግ ትችላላችሁ። ከሰዎች ስትጠብቁት የነበራችሁትን ፍቅርና ተቀባይነትን ለራሳችሁ ሰፕላይ ማድረግ ትጀምራላችሁ። የሰዎች ፍቅርና ተወዳጅነት እንደማይዘልቅ ሲገባችሁ በራሳችሁ ፍቅርና ተቀባይነት ሰስቴን ማድረግ ትጀምራላችሁ። ራሳችሁ ያላችሁት ራሳችሁ ናችሁና አብዝታችሁ ለሰዎች ደስታና ለሰዎች ምቾት አትጨነቁበት። እዚህ ጋር በተሳሳተ መንገድ እንዳትረዱኝና ለሰዎች ደስታና ምቾት መጨነቅ አይደለም ችግሩ። የሰዎችን ተወዳጅነት፣ ተፈላጊነት፣ ተቀባይነትን በመራብና በመጠማት የተነሳ ከራሳችን ምቾትና ደስታ ለእነሱ ምቾትና ደስታ መኖር ስንጀምር ነው ይህ ችግር የሚሆነው፣ ፓቶሎጂካል የሚሆነው። የሜንቶርሺፕ ፕሮግራሚን በwebclass.com ልታገኙ ትችላላችሁ። webclass.com ሊንክ ባዩ ላይ ማግኘት ትችላላችሁ። አሊያም ጉግል ላይ webclass.com ብላችሁ ሰርች ብታደርጉ አዲሱን ዌብሳይት እና የሜንቶርሺፕ ፕሮግራሚን ማግኘት ትችላላችሁ። በባለም አትዋሽም፣ በባለም ነገረችኝ እንዳትሉ።